ሰላም ውድ የጄ ፊልም ተከታታዮች፣ ዛሬ በቦዲ ሲኒማ ውስጥ በውበቷ በምርጥ ትወናዋና በስኬቷ ተወዳዳሪ የሌላትን በአሁኑ ሰዓት የህንድ ሲኒማ ውድ ንግስት እየተባለች የምትጠራውን የዲፒካ ፓዱኮንን አስገራሚ የህይወት ታሪክ፣ የፍቅር ህይወቷና ያልተሰሙ ሚስጥሮቿን ይዤላችሁ ቀርቤያለሁ። ቪዲዮውን ላይክ በማድረግ አብራችሁን ቆዩ። ዲፒካ ፓዱኮን የተወለደችው እንደ አውሮፓውያን አቆጣጠር ጃንዋሪ 5 1986 ዓ.ም በዴንማርክ ኮፐንሃገን ከተማ ቢሆንም ያደገችው ግን በህንድ ባንግላዴሽ ውስጥ ነው። ብዙ ሰው የማያውቀው ዲፒካ ወደ ፊልም ከመግባቷ በፊት ብሔራዊ ደረጃ ላይ የደረሰች የባድሚንተን ተጫዋች ነበረች። አባቷ ፕራካሽ ፓዱኮን ታዋቂ የባድሚንተን ኮከብ በመሆኑ እሷም ተከትላ ስፖርተኛ ለመሆን ብትጥርም 16 ዓመቷ ላይ ግን ፍላጎቷን ወደ ሞዴሊንግ እና ትወና በመቀየሩ ስፖርቱን አቋረጠች። ዲፒካ በቦሊውድ ለመጀመሪያ ጊዜ በዋና ተዋናይነት ስትጀምር ከተጋባዥ ኮከብ ከሻሩሃን ጋር ነበር። ከዚያ በኋላ በሚሊዮኖች የሚቆጠሩ ሰዎችን ልብ የሰረቁ ምርጥ ፊልሞችን ሰርታለች። ከነዚህ መካከል መጀመሪያው ኦም ሻንቲ ኦም የተሰኘው ፊልም በ2007 ዓ.ም የተሰራ ሲሆን ለመጀመሪያ ጊዜ በቦሊውድ ትልቅ ስኬትና ሽልማትን ያገኘችበት ድንቅ ፊልም ነው። በሁለተኛ ደረጃ ኮክቴል የተሰኘው ፊልም በ2012 ዓ.ም የተሰራ ሲሆን በትወና ህይወቷ ትልቅ ለውጥ ያመጣላትና ተሰጥኦዋን ያስመሰከረችበት ፊልም ነው። በሶስተኛ ደረጃ የጃዋኒ ሃይ ዴዋኒ የተሰኘው ፊልም በ2013 ዓ.ም የወጣ ሲሆን በወጣቶች ዘንድ እጅግ ተወዳጅ የሆነና ከፍተኛ ገቢ ያስመዘገበ ፊልም ነው። በአራተኛ ደረጃ ቼናይ ኤክስፕሬስ የተሰኘው ፊልም በ2013 ዓ.ም የወጣ ሲሆን ከሻሩሃን ጋር በድጋሚ የገቢ ክብሮትን የሰባበሩበት አስቂኝ ፊልም ነው። በአምስተኛ ደረጃ ፓድማቫቲ የተሰኘው ፊልም በ2018 ዓ.ም የተሰራ ሲሆን ስለ ህንድ ንግስት የታሪክ ፊልም ሆኖ በዲፒካ አስገራሚ ትወና ዓለምን አስደምማለች። በተጨማሪም በርካታ ፊልሞችን ሰርታለች። ወደ ፍቅር ህይወቷ ስናልፍ ዲፒካ የፍቅር ህይወቷ በብዙ ውጣ ውረዶች የተሞላ ነበር። ዲፒካ ገና ዝነኛ መሆን ስትጀምር ከተዋናይ ራንቢር ካፑር ጋር ፍቅር ጀምረው ነበር። ነገር ግን ራንቢር ካትሪና ከይፍን በመውደዱ ስለከዳት ፍቅራቸው ሳይሳካ ቀርቷል። ይህ ክዳት ዲፒካን ለከፍተኛ የአእምሮ ጭንቀት ዲፕሬሽን ዳርጓት ነበር። ከዚህ ከባድ ስብራት በኋላ በ2012 ዓ.ም ራምሌላ በተሰኘው ፊልም ላይ ከተዋናይ ራንቪር ሲንግ ጋር ተገናኙ። ራንቪር በጥልቅ ፍቅር ተንከባክቦ ከነበረችበት ጭንቀት አውጥቷታል። ከ6 ዓመታት የፍቅር ቆይታ በኋላ እንደ አውሮፓውያን አቆጣጠር በኖቬምበር 2018 ዓ.ም በጣሊያን ሀገር እጅግ በሚያምር በሚስጥር በተደረገ ደማቅ የሰርግ ስነ ስርዓት ተጋብተዋል። አሁን ላይ ዲፒካና ባለቤቷ ራንቪር ሲንግ የመጀመሪያ ልጃቸውን ዱዋ የተባለች ሴት ልጅ በሴፕቴምበር 24 ካገኙ በኋላ አሁን ደግሞ በ2026 ሁለተኛ ልጃቸውን ለመቀበል በደስታ እየተጠባበቁ ይገኛሉ። ውድ የጂ ፊልም ተከታታዮች፣ ዲፒካ ፓዱኮን ከባድሚንተን ተጫዋችነት ተነስታ ዛሬ ላይ የቦሊውድ ከፍተኛ ተከፋይና የዓለም አቀፍ ብራንዶች ፊት መሆን የቻለች ጠንካራ ሴት ናት። እናንተስ ስለ ዲፒካ ፓዱኮን ፊልሞችና የህይወት ታሪክ ምን አስተያየት አላችሁ? ሀሳባችሁን በኮሜንት አጋሩን። ለተጨማሪ የቦሊውድ ኮከቦች አስገራሚ ታሪኮች ቻናላችንን አሁኑኑ ሰብስክራይብ አድርጉ። ሰላም ቆዩ።